አእምሯችን በማይታይ እስር ቤት ታስሯል። እኛ የምንፈልገውን ሳይሆን አእምሯችን ውስጥ ያለው አሳሪ የሚፈልገውን ነው እያደረገን ያለነው። እኛ እንደ ሮቦት መጠቀሚያ ሆነናል። እንዴት ብላችሁ ከጠየቃችሁ እስኪ ለመለወጥ ሞክሩ እና ተለውጣችሁ አሳዩ። አብዛኛው ሰው አይችልም። ቢችልማ አብዛኛው ሰው በተለወጠ ነበር። እግዚአብሔርን እያስደሰተ እየረካ ደስተኛ የሆነ ጥሩ ህይወት በኖረ ነበር። አብዛኛው ግን ማጉረምረም ሆኗል። ስራችን ማጉረምረም፣ ኑሮ ከበደ፣ አየሩ አይነፋም እያልን በእንደዚህ ነው አእምሯችንን እያሰርን ያለ ነው። ከውስጥ ግን ይህንን የሚለው ማን ነው የሚለው ነው። ከኛ ጋር ተባብሮ ውስጥ ላይ ሆኖ የሚለው ማን ነው ነው። እና ምንም አይነት ሱስ ደግሞ ያለባችሁ ሰዎች፣ ምንም አይነት ሱስ ያለባችሁ መጨረሻ ላይ ትልቅ ቦነስ አዘጋጅተናል። የዛ ተጠቃሚ እንድትሆኑ ጥሪ እናቀርባለን። አንደኛ አስሮ ያዘን ነገር ምቀኝነት ነው። ምቀኝነት ምን ያደርጋል? እኛ ለሰው እንድንምቀኝ ራሱ የሚያደርገው ማን ነው? አሁን ብዙ ጊዜ ካያችሁ ሞቲቬሽንም ትምህርትም ይሰጥ ከላይ ነው። በቃ ከላይ ሞቲቬት ሰው ይደረጋል ወይም ይማራል። ግን ዲቴይሉን ውስጥ ላይ ጉርጉር ተደግሮ የቆሻሻው ስለማይነካ ብዙ ሰው ወደ ቤት ከገባ በኋላ ወይም ደግሞ ያን ነገር ካዳመጠ በኋላ ከሆነ ጊዜ በኋላ የለም፣ ከሁለት ሶስት ቀን በኋላ የለም፣ ወዲያውኑ ራሱ ላይኖር ይችላል አንድ ሰው ጋር ማለት ነው። ስለዚህ እኛ ሳይለፈርስ አንጠራም ብለን እንግዲህ በህይወታችን የተፈተንበትን ብዙ ዓመት ስቃየንበትን እግዚአብሔርን በዛ ውስጥ ለኛ እንድናስተምር እንድንማማርበት ያስቀመጠን ውስጣችን ላይ እሱን ሼር ለማድረግ ነው። ምንም ማይነሳ ርዕሰ ጉዳይ የለም። እኛ በምንችለው ላይ ማለት ነው፣ እግዚአብሔር ባስተማረን እግዚአብሔር በሰጠን ጸጋ ላይ። ስለዚህ ምቀኝነት ማነው እንድንምቀኝ የሚያደርገን? አሁን አንዳንድ ሰው ፈልጎ ሆን ብሎ የሚመቸው ሰው አለ። ከአእምሮ ጋር በቃ ተግባብቶ ከዛ ውስጥ ካለው ሰውዬ ጋር ተግባብቶ የሚመቀኝ ሰው አለ። አንዳንድ ሰው ደግሞ ሳይፈልግ ውስጥ ላይ የሚታገለው አለ። እሱ አይፈልግም፣ ግን ነገር ፑሽ ያደርገዋል። ሳይፈልግ ምቀኝ ሆኖ ራሱን ያገኘዋል። እንደዛ ስታደርጉ ምንድነው አእምሯችሁ ቦታ ይዟል ማለት ነው። ምቀኝነት በጣም ብዙ ቦታ ስለያዘ ከየት መጥቶ የስራ አይዲያ ይመጣል። በግድም ከመጣች እንደምንም ተማሙተን ወደ ተግባር ስንገባ ኪሳራ ነው የሚያሳየን፣ ማፈር ነው የሚያሳየን፣ እንደማንችል ነው የሚያሳየን። ይህ ሁሉ አሁን በዘረዘር ደቂቃ አይበቃንም። እኔ አጭር እያረኩ ነው ለእናንተም ሰዓት ላለመውሰድ ማለት ነው። ከዚህ በላይ ሰዓት የሚያስፈልገው ነገር የለም፣ ያው እስክትለምዱት። ስለዚህ ምቀኝነቱ የሚያሰራጨው ከውስጥ ሆነ ቁጭ ብሎ አለ። በቃ ጀርባችን ላይ ቁጭ ይልና እንደዚህ ያሰራጫል ማለት ነው፣ እንደ ሰው ማለት ነው፣ ባይገርማችሁ። ስለዚህ ያንን ነገር ከውስጣችን ማጥፋት አለብን። ምቀኝነት የተባለ ነገር ከውስጣችን ማጥፋት፣ ለሰው በጎ ማሰብ ሲኖረን ለሰው እንደምንሰጥ ለራሳችን ያሳመነን ለሰው ቅንነት እንደምናስብ ለውስጣችን ለአእምሯችን መንገር። የተመቀኛችሁም ራሱ ማለት ነው። ዝም ብላችሁ ነገሩት በአንድ አይወጣም። በአንድ ጥሩ ሰው ነው ካላችሁ ሌላ ታሪክ ነው። እሱ ያው ነው ታምር ካልተፈጠረ በስተቀር ማለት ነው። ስለዚህ የሆነ ጊዜ ይወስዳል ያንን ለማስዳት። ለምሳሌ የሆነ ቤት የተዘጋ ቤት ገብታችኋል እናንተ። ከተከፈተ የቆየ ውስጡ ላይ የሞታ አይጣለ ማለት ነው። ልክ ገብታችሁ መጥረጊያ ይዛችሁ ነው የምትገቡት። ልክ እንደገባችሁ ባንዴ ጠርጉት እኮ ባንዴ ሽታ አይወጣም አይደለ? የሆነ ምክምክ የሚል ሽታ ይኖራል። ቀለል እያለ ነው መጨረሻ ላይ ጸደት ይላል። ከዛ በኋላ ገብታችሁበት ነው ሽቶም አድርጋችሁ ተኝታችሁ በቃ ጥሩ አየር የምትነፍሱት። ይህም እንደዛው ሰዱታን በምሳሌ ነገርኳችሁ ማለት ነው። አእምሮ ውስጥ ያለ ቆሻሻም ሲወጣ መጀመሪያ ላይ ይሸታል። ሲሸት ነው ሰው የፈራና ቶሎ ይከርነዋል ከነገማቱ ማለት ነው። ስለዚህ አብዛኛዎቻችን ከነገማቱ ነው ተሸክመን ያለ ነው። ከመቀኘት በላይ ግማት የለም። ሁለተኛ ቅናት ያለበት ሰው ምንም ጊዜ ራሱን አያየም። የሰውን እያየ ምን ይሆናል? የራሱ አንድ ነገር አይሰራም፣ አይገነባም ማለት ነው። ለምን? አይኑ ያለው ሰው ላይ ነው። የውስጡ አይን ራሱ ያለው ሰው ላይ ነው። አይምሮ ያለው ሰው ላይ ነው። ግን ያንን የሚያደርገው ማን ነው? እንድቀና የሚያደርገው ማን ነው? አሁን ቅናት ይሄ ነው ምናምን ይሄ ከላይ የሚወራውን አይደለም ልነግራችሁ የመጣሁት። ማን ነው እንድቀኑ የሚያደርገው? ውስጡ ነው እንድቀኑ የሚያደርገው ማን ነው? እኛ የእግዚአብሔር ትንፋሽ ተብሎብን የተፈጠርን ሁላችንም የአዳም ልጆች ማለት ነው። ስለዚህ እግዚአብሔር ትንፋሽ እንድንቀና አይፈቅድልንም አይደለ? ግን የሆነ ስናድግ አብሮ የበቀለ ሾክ አለ። ስለዚህ አንድ ቀን ያደርገና ያን ሰውዬ እኮ አይደለም ጎዳው እኮ ብራዘር። ምን አይነት እርድና! አሁን እርድና እኛ በዛ ውስጥ አልፈናልና አራዳው ማን ነው? ሰውዬው ነው አራዳው? ወይም ደግሞ አንዳንድ ሰው አለ መንፈስ አድሮበት መንፈሱ ነው አራዳ። መንፈስ አንዳንድ ሰው ላይ አለበት፣ ሁሉም ላይ አይደለም። ስለዚህ
አብሮን ያደገ እሾክ አለ። ያ ነው እንድንቀና የሚያደርገን። ስለዚህ ቅናትም ቅድም ባልኩት መንገድ በዛ ሲስተም ቅናቱን ለማጥፋት ለራሳችሁ አዳዲስ ነገርን የነገራችሁት እኔ አልቀናም። ልክ ቀናለሁ የሚለው ከውስጥ የሆነ ቦታ አለ፣ ያመጣዋል። ከፈለጋችሁ ቆይ ቴሌግራም ላይ ስልክ ሰጣችኋለሁ፣ በስልክ እናወራለን። የሆነ ቦታ አለች አእምሮ ድምጿ የምትወጣበት ማለት ነው። ያችን ከተከታተላችሁ ካገኛችኋት አንዴ ማለት ነው እንዴት እንደምታገኙ ትንሽ እንትን ይፈልጋል። እሱ ዳይሬክት ተገናኝተን እንትን እንላለን፣ እግዚአብሔር ፍቃድ ከሆነ ማለት ነው። የምታሰራጭበት ራሷ አለች፣ ድምፅ አለች ሁሉም ቦታ ማለት ነው። ይሄ ረቂቅ የሆነ ነገር ነው የምነግራችሁ። ግን ያችን ካገኛችሁ ማለት በቃ መጀመሪያ ሀሳቡን ፈልጉት። ልክ ልቀን ውስጥ ብሎ የሚቀናበትን ቦታ እስኪ ፈልጉት። አይምራችሁ ውስጥ የሆነ ቦታ አለ፣ ታገኙታላችሁ፣ ድምፁ ይመጣበት ማለት ነው። ከዛ በኋላ ለዛ መንገር እኮ ነው እናንተ እንደማቀኑ እናንተ እግዚአብሔር ልጆች እንደሆናችሁ መንገር። ከዛ በኋላ ያም ይወገዳል ማለት ነው። ጊዜ ያለው ወደ ፕሮሰሱ ወደፊት እንገባለን። አሁን ለአሁን ይሄ ይበቃል። ሶስተኛ ደግሞ ይቅር አለማለት እኛ ይቅር ካላለን እግዚአብሔር ደግሞ እኛን ይቅር አይለንም። ይህ ብዙ ጊዜ ሲወራ እኛ እንደ ቀልድ ነው የምንሰማው። ለምን ግርዶሽ አለ አይደፈነው ሰውዬው ደፍኑት የለ ከላይ እንሰማለን፣ እንሰበካለን በየእምነት ቤቱም በየሃይማኖታችን ማለት ነው ሁላችንም እንሰበካለን። ለምን ሁሉም ሃይማኖት ይሄን ስለማይፈቅድ ማለት ነው። ግን ምንድነው እኛ ምን ሆነው ከላይ ሰምተን የለም። ማን ነው ፓስወርዱን ከውስጥ ይቆለፈብን ነው? እኔ ከውስጥ ነው የውስጡ ነው መጎልጎል ፈልገው ወንድሞቼ። እግዚአብሔር እዚህ ላይ ነው እኔ በጣም በብዙ ፈተና በብዙ እንትን ያስተማረኝ እዚህ ላይ ስለሆነ ውስጥ ላይ ማን ነው። ስለዚህ ያን ሰውዬ በአንድ ተጋፈጡት አይደለም አወምላችሁ፣ ቀስ በቀስ ነው። ስለዚህ ይቅር በሉ ሰራሷን ውስጥ ላይ ምን እንደበደለ ተቀም ምናምን የሚል አይምሮ አለ የሚነጫነጫ ሀገር ምንም አፈጥር። ይቅር አላልክ ምጎዳው ራስን ስለሆነ ወይን ራሴን ስለሆነ ምጎዳው ይቅር ማለት ተለማመዱ። አድርጎ አይደለም አሁን ልምምድ ነው። የኔ ባይገርማችሁ የኛ አሁን እዚህ ፕሮጀክት ልምምድ ነው። በልምምድ ነው ማይፈርስ ነገር የሚገነባው። ባንዴ ይቅር በሉ፣ ባንዴ ከምቀኝነት ነፃ ሁኑ፣ ባንዴ ከቅናት ነፃ ሁኑ አይደለም። ቀስ በቀስ ስሩ። ስቴፑን እኛ እናግራችኋለን ነው። እግዚአብሔር በእኛ አድሮ ይነግራችኋል። እኛ ደካሞች ነን፣ ግን እግዚአብሔር ደካሞችም ደግሞ ይሰራል። አትናቁን ለማለት ነው። በዚሁ ከልባችሁ እንድታዳምጡ እንፈልጋለን። አሁን ደቂቃው እየሄደብኝ ነው። ደቂቃውን ለማሳጠር ነው እየሞከርኩ ያለሁት እና ይህን ሶስቱን ከደፈናችሁ ምን ሆነ ማለት ነው? በጣም ብዙ ኢነርጂ ተቆጠበ ማለት ነው። ወደ ሰው ትኩረት የምታደርጉትን ወደ ራሳችሁ ትኩረት ታደርጋላችሁ። መጀመሪያም ጨዋታው ምንድነው መሰላችሁ? የሰውየው ወደ ውጭ ትኩረት እንድታደርጉ ነው እንጂ ያን ሰውዬ እንደማጎዱት ምቀኛ ስለሆናችሁ በደንብ ነው የሚያውቀው። ግን የአይምሯችሁ ምንድነው ወደዛ ፎከስ እንድታደርጉ ያደርግና የራሳችሁ እንዳታዩ ያደርጋል ማለት ነው። የራሷ አሮባት የሱ ታማስላለች ይባላል። እንደዚህ አይነት ጨዋታ ደቂቅ የሆነ ጨዋታ ነው የሚጫወትብን። ግን የሰደፍኑበት ግን ልክ ልደፍኑበት ስትሉ የሆነ የሚሸት ነገር አለ። የሆነ ድምፅ ትሰማላችሁ የሆነ ከአይምሯችሁ ማለት ነው። ያንን ግን ስሙ፣ ጸሎት አድርጉበት፣ በአቅማችሁ ይጠፋል እሱ። ከዛ በኋላ ምን ይሆናል? ልክ የተደፈነበት ሲመጣ ልክ በተደፈነ ቦታ ምን ይሆናል? ያንን የያዘው ቦታ የእናንተ ትኩረት ይሆናል፣ የእናንተ ፎከስ ይሆናል ማለት ነው። ፎከስ ማለት በአሁን ሰዓት እንደ ፎከስ ምንም ኃይል የለም። በቃ ስለ ፎከስ ሌላ ጊዜ እናወራበታለን። ስለዚህ ፎከሱ ምን ታደርጋላችሁ? እናንተ የምትፈልጉት እግዚአብሔር ለፈጠራችሁ ዓላማ ጥሩ ህይወት፣ ጥሩ ትዳር፣ በኢኮኖሚ እኛም በኢኮኖሚ ድሃ እንድንሆን አይደለም የተፈጠር ነው። አሁን ያልኳችሁ ነው ይዞን እዚህ የሚያርመጠመጠን። ስለዚህ ፎከሱ ልክ ወደ እናንተ እጃችሁ ላይ እየገባ ይመጣል። በአንድ አይገባም እንዳልኳችሁ ማለት ነው። ቀስ በቀስ እየገባ ሲመጣ ወደምትፈልጉት ስራ፣ ወደምትፈልጉት የኢኮኖሚ ምንም አይነት ይሁን ሁሉም የራሳችን እንትን አለን። እግዚአብሔር ውስጣችን ላይ ያስቀመጠው ነገር አለ። ያንን ነገር የምናወጣበትን ኃይል እናገኛለን። በፊት የማይቻሉን መቻል እንጀምራለን ማለት ነው። ለራሳችን እስኪገርመን ድረስ ግን ምን ካደረግን አሁን ያልኩት አሁን ዛሬ የጠቀስኩትን ሶስቱን ከዘጋንበት እንዴት ነው የምንዘጋው የሚለውን በትንሹ ነግሬያችኋለሁ። በዝርዝር ደግሞ ነግሬያችኋለሁ። እስኪ አሁን የሀሳብ እንግዲህ ባዶ እንትን ነው፣ ባዶ ዩቱብ ነው ከፍተን እንትን ያለውና እናንተንም ሀሳብ የሰማው እንደ ፍላጎታችሁ በደንብ አድርገን ዝርዝር ውስጥ እንገባለን። ፍላጎታችሁ አልኳችሁ ምንም እንትኑ ወደዚህ የለም፣ ያስፈልጋችኋል ምንም 100% ማለት ነው። ግን ምንድነው እርሱ ነው የምላችሁ እንደ እናንተ ጋር እንዳለው ችግር ኮሜንት ላይ የጻፋችሁ ያን ነገር በእግዚአብሔር አምነን እንቀርፈዋለን ማለት ነው። ስለዚህ ለዛሬ እዚህ ላይ በቀናል። ሱስ ያለባችሁ ሰዎች ምንም አይነት ሱስ ያለባችሁ ቴሌግራም ላይ ፓስወርድ ኦፍ ላይፍ የሚል ፔጅ አለን። 4000 ተከታይ ያለው
እዛ ላይ ገቡና ሀይ በሉንና እዛ ላይ ስልክ እናስቀምጣለን ወይም በስልክ እያወራን ምንም አይሱስ ሆኖ እንዴት ስቴፑን ጠብቃችሁ እንደምትወጡ ማለት ነው፣ ሳይሰለቻችሁ። ይህ ትግል በጣም ሳይታገላችሁ። አብዛኛው ሰው ሲል ይጋጫል። ለምን ብትሉ ሱስ ማለት ኪሊማንጀሮ ተራራ ጭንቅላት ውስጥ ያለ ማለት ነው። ያ እንኳን ይወጣል። ይሄ በጣም በጣም ከባድ ግን ይህንን እንዴት በጣም በሲስተም በቀላል ሲስተም እንዴት መውጣት እንችላለን የሚለውን እኛ በሱ ተፈትነን ተበጥረን እሱን ወደፊት በነግራችሁ ይሻላል። በጣም በማይታመን ሁኔታ ነው እግዚአብሔር ከዚህ ውስጥ ያወጣን። ሲያወጣንም ደግሞ እንድናስተምር አድርጎ ነው ያወጣን። እንድናስተምር አድርጎ ስለወጣን ምንም አይነት ያለባችሁ ሰዎች ይሄ ድምፅ በጆሮአችሁ በኩል ገብቶ ወደ አይምሯችሁ ሞገድ ገብቶ በእግዚአብሔር ኃይል እንደሚሰራ እናምናለን። ለምን እኛ የእግዚአብሔር ተንፋሽ የተባለንን ሁላችንም የአዳም ዘር ማለት ነው። ስለዚህ እዛ ላይ ኮንታክት አድርጉን። እኛ ካለምንም ክፍያ ይሄን እንተባበራለን፣ እናግዛለን። እግዚአብሔር ሰላም ከኛ ጋር ይሁን። ቻው።